አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ጉዳይ በጋብቻ ላይ ፈጽሞ አይሰራም። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደሰማችሁት ባለፈው በሰራሁት ቪዲዮ ላይ በተላለፈው መልእክት መሰረት ብዙ ኦርቶዶክሳውያን ወንድም እህቶቼ በኮሜንቱ ላይ አስተያየት መስጫው ላይና በውስጥ መስመር ብዙ ጥያቄዎችን አንስታችኋል። ከዛ ጥያቄዎች መካከል እጮኛዬ ወይም ጓደኛዬ ሌላ እምነት ተከታይ ነው፣ ሙስሊም ነው፣ ፕሮቴስታንት ናት የሚሉ ፕሮቴስታንት ነው ሙስሊም ነው የሚሉ ጥያቄዎችን አንስታችኋል እና እንዴት ይሻላል የሚል ጉዳይ ነው። የሚሻለው ሁለት ነገር ነው። በእጮኝነት ያላችሁ ገና ጉዳዩ ጋብቻ ስላልተፈጸመ እጮኝነት ስለሆነ ገና ጓደኝነት ስለሆነ ያላችሁ አማራጭ የመጀመሪያው አማራጭ እናንተ በሃይማኖት በርትታችሁ ወደ ሃይማኖታችሁ ያንን የሌላ እምነት ተከታይ ሰው አምኖ ተምሮ ማምጣት ከቻላችሁ ራሳችሁ አስተምራችሁ ካልሆነም የሚያስተምሩ የቤተክርስቲያን መምህራን ጋር ወስዳችሁ አስተምራችሁ አጥምቃችሁ ብታመጡ አንድም ነፍስ ማትረፍ ነው፣ ሁለትም ደግሞ የህይወት አጋሪ ብላችሁ ያሰባችሁትን ሰው ማምጣት ነው። ስለዚህ ማስተማር ነው። ሁለተኛው አማራጭ ግን ሳይቃጠል በቅጠል እንዲሉ አባቶቻችን አስቀድሞ ነገሩን ከወዲሁ መዝጋት ነው። ምክንያቱም በቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተለያየ እምነት ያላቸው ወይም ሚክስድ ሜሬጅ የሚባለውን አስተሳሰብ ቤተክርስቲያናችን አትደግፍም አትቀበልም። አቋሟ ይሄ ነው። ወይ አስተምራችሁ ማስጠመቅ ነው ወይም ጓደኝነታችሁን ከወዲሁ ማቋረጥ ነው። ነገር ግን ጋብቻ መስረታችሁ በተለያየ አይነት ሁኔታ ወይ ጋብቻ ከመሰረታችሁ በኋላ የሃይማኖት መለያየት ከመጣ ወይም ደግሞ ሳታውቁ ልብ ሳትሉ ጋብቻ መስረታችሁ የምትኖሩ ሐዋርያው እንደተናገረ የማታምን ሚስት ያለችው ቢኖር ምን ታውቃለህ እሷ ባንተ ትቀደሳለችና አትተዋት ብሎ ስለሚል እርሷን መተው ተቋሙን ማፍረስ ልጆችን ደግሞ መበተንም ጭምር ስለሚሆን በተቻለ ሁኔታ እናንተ በጋብቻ ውስጥ ያላችሁ ኦርቶዶክሳውያን እናንተ በሃይማኖታችሁ በኦርቶዶክሳዊነታችሁ እጅግ በጣም በርትታችሁ ያንን ሰው በእናንተ ብርታት በእናንተ ማንነት ገፍታችሁ ጎትታችሁ እንድታመጡት እንድታስተምሩት እናንተ በርቱ። ነገሩ መፍረስ ሳይሆን ወደ አንድ የምትሆኑበትን ጉዳይ በእናንተ ብርታትና በእናንተ ሃይማኖታዊ ጥብዓት ላይ የተመሰረተ ይሆናል ማለት ነው። በእጮኝነት ያላችሁ ግን ሁለቱን መሰረታዊ ጉዳዮች ከወዲሁ አስቡ። ብዙዎቻችሁ እንዲህ አይነት ችግር ውስጥ ነው ያላችሁት። በጣም በፍጥነት መፍትሄ እንድትወስዱ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።